በጉዞ ላይ እስረኞቹ የት ነው የሚወስዱን ወቴ ሲሉኝ አላወኩም አልኳቸው። ሜክሲኮ አደባባይ ደርሰን ወደ ወህኒ ቤት መስመር መኪናው ሲጠመዘዝ ደስታ ተሰማቸውና ወህኒ ቤት ከገባን ጥሩ ነው ቤተሰቦቻችንም ይጠይቁናል ብለው ተወያዩ። ጉዞ ቀጠለና የአዲስ አበባ ወህኒ ቤት ግቢ በር ተከፍቶ መኪናው እስረኞቹን እንደያዘ ሲገባ በመኪናው መብራት ሳንጃ ያለው መሳሪያ ይዘው የተደረደሩትን ወታደሮች እስረኞቹ ሲያዩ በመደናገጥ ተንጫጩ። ራስ መስፍን ስለሺ ይህ ባሪያ ሊፈጀን ነው፣ ለፍርድ ሳንቀርብ ፍርድ ይታይልን እያሉ ጮሁ። ሌሎቹም ተንጫጩ፣ አስተጋቡ። መኪናው ወደፊት ሄደና አዙሮ ቆመ። እስረኞቹ ወርደው በሰልፍ መደዳ የህንጻው ግንብ ከኋላቸው ሆኖ ተደርድረው ቆሙ። የመኪና መብራት ይበራባቸዋል። ከዚያ ፊሽካ ድምፅ ተሰማ። ማን እንደነፋው አላቅም። 2 ጊዜ እንደተነፋ ተኩስ ሩምታ ተከፈተ። ተኩስ የተከፈተው በተደረደሩት እስረኞች ላይ ነው። በርቀት ግቢ ውስጥ ምንም መሳሪያ ሳንይዝ በማናውቀው ሁኔታ በተፈጠረው ተኩስ ተደናቅጠን እያለን በጥይት ጭንቅላቴን ተመታው። ሆስፒታል ገባው። ከዚያ በኋላ የሆነውን አላውቅም። ሰላም ጤና ይስጥልን። እንዴት ናችሁ የተከበራችሁ ተከታታዮቻችን? ይህ ነበር ሚዲያ ነው። በነበር ሚዲያ ለዛሬያችን ፋይዳ ያላቸው ታሪኮችን እንጨዋወታለን። ለዛሬም በይህም ነበር መሰናዶ በህዳር ወር ከተከሰቱ ትልልቅ ታሪካዊ ክስተቶች መካከል አስከፊውን የ60ዎቹን ግድያ እናስታውሳለን። የ60ዎቹ ግድያ ስያሜውን ያገኘው በሁለት ምክንያት ነው። የመጀመሪያውና ዋናው የተገደሉት ሰዎች 60 መሆናቸው ነው። ሁለተኛው ደግሞ ዘመኑ በ1960ዎቹ መሆኑ ነው። ይህ ክስተት በጥቅሉ በተለምዶ የ60ዎቹ ግድያ እየተባለ ይጠራል። ቀደም ሲል በመግቢያው ላይ የሰማችሁትም የ60ዎቹ ግድያ ሲፈጸም የነበረው የወታደር የዓይን እማኝ ምስክርነት ነው። በነገራችን ላይ 60ዎቹ ሲገደሉ በግድያው ወቅት ሌላው ጎልቶ ይነገር የነበረው ኮሎኔል ያለም ዘውድ ተሰማ መጀመሪያ እኔን ግደሉኝ እያሉ በወኔና በጀግንነት ሲፎክሩ ነበር ተብሎ የተወራው ነው። እሳቸው መጀመሪያ እኔን ግደሉኝ እያሉ ሲፎክሩ ጀነራል አሰፋ አየነ እጠቅማችኋለሁ እንዳትገድሉኝ እንዳሉ ተነግሮ ነበረ። በዛሬው የይህም ነበር መሰናዷችን 51 ዓመታትን ወደ ኋላ መለስ ብለን ህዳር 14 ቀን 1967 ዓ.ም በደርግ መንግስት የተፈጸመውን የ60ዎቹን ግድያ እናስታውሳለን። ደርግ የፈጸመውን ይህንን አስከፊ የባለስልጣናት ግድያ እንዴት ትመለከቱታላችሁ? ሐሳባችሁን ኮሜንት ማስቀመጫ ላይ ልታስቀምጡልን ትችላላችሁ። እስከ መሰናዷችን ፍጻሜ አብራችሁን ከቆያችሁ የ60ዎቹን ግድያ በተመለከተ ያልተሰሙ መረጃዎችን ማካተናል። ለቻናላችን አዲስ የሆናችሁ ቤተሰብ እንድትሆኑና ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። የትም እንዳትሄዱ። መልካም ጊዜ። ለሺህ ዘመናት የኖረውን ንጉሳዊ ሥርዓት በመጣል አዲስ አብዮት የፈጠረው ወታደራዊ የደርግ መንግሥት ሙስናና ሌብነትን አጥብቆ በመጸየፍ ከምንም በላይ ደግሞ በቆራጥ አገር ወዳድነቱ ሥርዓቱን የታገሉት ጠላቶቹ ሳይቀር ይመሰክሩለታል። ባላባት በሚል ኋላ ቀር አስተሳሰብ የጌታና ሎሌ ሥርዓት የነበረበትን ገርስሶ መሬትን ለአራሽ ገበሬ በመስጠቱ በድሃው ማህበረሰብ ሲመሰገን ኖሯል። በእነዚህ ሁሉ ጥሩ ሥራዎች ውስጥ ግን ስሙ በመጥፎ እንዲነሳ ያደረጉት ጥቁር ታሪኮች አሉት። ከነዚህ የደርግ ታሪኮች አንዱና ዋነኛው የ60ዎቹ ጀነራሎችና ከፍተኛ ባለስልጣናት ግድያ ነው። አብዮት ልጆቿን በላች እየተባለም ይገለጻል። ክስተቶቹን ለማስታወስ የፍስሐ ያዜን የኢትዮጵያ 5000 ዓመት ታሪክ ቅጽ 2 መጽሐፍ፣ አዲስ ዘመን ጋዜጣ የተለያየ ዓመት እትምና የሌተናል ኮሎኔል ፍስሐ ደስታ አብዮቱና ትስታይ መጽሐፍን እና ሌሎችንም ታሪካዊ ድርሳናትን እንደ ዋቢ ተጠቅመናል። ጀነራል አማን ሚካኤል አንዶም የደርግ ሊቀመንበር ሆነው ከተሾሙ ጊዜ ጀምሮ በደርጉ አባላት መካከል መስማማት አልነበረም። ይባስ ብሎ ወደ ለየለስ ስድድብና ተካራ ውስጥ ገቡ። ሻለቃ መንግስቱ ኃይለማርያም ስለ ጀነራል አማን ጉዳይ ለመወያየት የደርጉን አባላት ሰበሰቡ። ከዚሁ ጎን ለጎንም ከአንደኛው ብርጌድ 6ኛ ክፍለ ጦር የተወጣጡ ወታደሮች
ጀነራል አማንን በቁጥጥር ስር እንዲያውሉ ቢታዘዙም እንዴት አማንን በሚያህል ጀግና ላይ አፈሙዝ እናነጣጥራለን አናደርገውም ብለው እንቢታቸውን ገለጹ። በዚህ ምላሽ ክፉኛ የደነገጠው ደርግ ጦሩ አፈሙዙን ወደ ደርግ ሊያዞር እንደሚችል ስጋት ቢገባውም የመጣው ይምጣ በማለት በቅርብ የተገኙ የደርግ ጥበቃ ኮማንዶዎችን ከጥቂት የቡድኑ አባላት ጋር በማጣመር በሻለቃ ዳንኤል አስፋው መሪነት ወደ ጀነራል አማን መኖሪያ ቤት ላከ። ጀነራል አማን እጅ እንዲሰጡ ቢጠየቁም ፈቃደኛ ባለመሆናቸው ከነ ሻለቃ ዳንኤል ጋር ተኩስ ገጠሙና የተወሰኑትን ገድለው በመጨረሻ ግን ተገደሉ። ከደርግ አባላት ጋር ስብሰባ ተቀምጠው የነበሩት ሻለቃ መንግስቱ ኃይለማርያም የጀነራሉን መገደል ሲሰሙ አጀንዳውን በቁጥጥር ስር ወዳሉት የንጉሠ ነገሥቱ ባለሥልጣናት ጉዳይ አዞሩት። እርሳቸው ግን በደርግ አባላት ተገድጄ ነው አጀንዳውን ያነሳሁት ብለዋል። አማን አንድ ወታደር ነው፣ የእርሱ ጉዳይ ትልቅ አጀንዳ አይደለም፣ ይልቅ የእነዚያን ደም መጣጮች ጉዳይ ዳር ሳናደርስ ከዚያ አዳራሽ አንወጣም ያሉት ንዑስ የደርግ አባላት ደርግ በቁጥጥር ስር ያዋላቸው የቀዳማዊ አፄ ኃይለ ሥላሴ መንግሥት ባለሥልጣናት ስማቸው እየተጠራ በለው ይገደል ይሙት በሚል የወታደሮች ፍርድ የስብሰባው አዳራሽ ድብልቅልቁ ወጣ። ብዙዎችን አስገርሞና አሳዝኖ የነበረው በለው ይገደል ይሙት ሲሉ የነበሩት ንዑስ የደርግ አባላት ብዙዎቹን ታሳሪዎች በስምም በመልክም የማያውቋቸው መሆኑ ነው። በእርግጥ ብዙዎቹ ታሳሪዎች ሙስና ውስጥ እንደነበሩበት የሚያሳዩ የታሪክ ጸሐፍት አሉ። ነገር ግን ለኢትዮጵያ ሀገራቸው የደከሙ እንደነ አክሊሉ ሀብተወልድ ያሉ ብርቅዬ ሰዎችም ከታሳሪዎቹ መካከል ነበሩ። በሙስና የነቀዙት ግለሰቦች ክስም ቢሆን ጉዳያቸውን ለመመርመር በተቋቋመው መርማሪ ኮሚሽን በኩል መጣራት ይገባው ነበር የሚሉ ብዙዎች ናቸው። እንግዲህ በዚህ አይነቱ አሳዛኝና አስደንጋጭ ውሳኔ 52 የቀዳማዊ ኃይለ ሥላሴ መንግሥት ባለሥልጣናትና 8 የደርግ አባላት ወይንም ባለሥልጣናት ሞት ተፈረደባቸውና ተገደሉ። በነገራችን ላይ ኮሎኔል መንግሥቱ ኃይለማርያም ትግላችን በሚለው መጽሐፋቸው ላይ ስለ ጀነራል አማን ሚካኤል አንዶም በሚያትተው ርዕስ ጥፋቱን ወደ ጀነራሉ ወስደውታል። እርሳቸው የሚሉት ጀነራሉ ኤርትራን ለማስገንጠል ሲያሴሩ ደርሼባቸዋለሁ ነው። በአንድ ስብሰባ ላይም ኤርትራን ለማስገንጠል እንደሚሰሩ በግልጽ የተናገሩት ነው ብለው የጀነራል አማን ሚካኤል አንዶምን ንግግር በመጽሐፋቸው ላይ በጥቅስ ውስጥ አድርገው አስፍረውታል። ያም ሆነ ይህ አብዮት ልጆቿን ትበላለች የሚለው እውን ሆኖ የጦር ልምድ፣ የዲፕሎማሲ ልምድና የፖለቲካ ልምድ ያላቸውን ሁሉ የአብዮቱ ሰይፍ አረፈባቸው። እነዚህ 60 የጦር መኮንኖችና ከፍተኛ ባለሥልጣናት የተገደሉት በተለያየ ምክንያት ነው። ኃይላቸውን ከሕግ አግባብ ውጪ ተጠቅመዋል በሚል ውንጀላ የተገደሉ ባለሥልጣናት ጸሐፌ ትእዛዝ ጠቅላይ ሚኒስትር አክሊሉ ሀብተወልድን ጨምሮ 17 ናቸው። ሥልጣናቸው ከሕግ አግባብ ውጪ ተጠቅመዋል በሚል ውንጀላ ደግሞ 34 ባለሥልጣናትና የጦር መኮንኖች ተገድለዋል። አብዛኞቹ የጦር መኮንኖች ናቸው። የእርስ በርስ ጦርነት ለመቀስቀስ በተሸረበ ደባና ታላቁን የለውጥ እንቅስቃሴ ለመክታት በተደረገ አሻጥር በሚል 5 የተገደሉ ሲሆን 3ቱ ካፒቴን ናቸው። ለመስሪያ ቤት የተገባን ቃል ኪዳን ባለመጠበቅና በጦር ኃይሉ ውስጥ ክፍፍል ለመፍጠር ሙከራ ማድረግ በሚል ውንጀላ ጀነራል አማን ሚካኤል አንዶምን ጨምሮ 3 ሰዎች ተገድለዋል። ጸሐፌ ትእዛዝ ጠቅላይ ሚኒስትር አክሊሉ ሀብተወልድ በደርግ ታጣቂዎች ከመገደላቸው ቀደም ብለው በዕለቱ ማለትም ኅዳር 14 ቀን 1967 ዓ.ም እንዲህ ብለው ነበር። እኛም በመግደል ኢትዮጵያን ከድህነቷ የምታወጧት ከሆነ ድርጊታችሁን እንደ ታላቅ በረከት በጸጋ እንቀበላለን። ከዚያ በኋላ ኢትዮጵያ ከድህነት ወጣቸው የሚለውን ለታሪክ ፍርድ እንተወው ብለዋል። ባለሥልጣናቱ የተከሰሱበት ጉዳይ ሳይነገራቸው ክስ ሳይመሰረትባቸው ለወራት በእስር ቆይተዋል። ኅዳር 14 ቀን 1967 ዓ.ም ግን የደርግ አባላትና ንዑስ ደርግ በመባል የሚታወቁ በታላቁ ቤተ መንግሥት ተሰበሰቡ። በስብሰባው የደርጉ ተቀዳሚ ሊቀመንበር ጀነራል አማን አንዶም ግን አልተገኙም። በባለሥልጣናቱ ላይ አንዳችም ክስ ሳይመሰረትባቸው ደርግ ራሱ ከሳሽ ራሱ ፈራጅ ሆኖ ሥልጣኑን ተጠቅሞ በዚሁ ቀን በስብሰባ የግድያ ውሳኔ ያሳለፈባቸው። በ60ዎቹም የቀድሞ ባለሥልጣናት ላይ የግድያ እርምጃ የተወሰደው ከርቸሌ ተብሎ በሚታወቀው እስር ቤት ግቢ ውስጥ ሲሆን አስክሬናቸውም እዚያው እንዲቀበር ተደርጎ ዘመድም እንዳይጠይቅ ተከልክሏል። በዚህ እርምጃ 2 ጠቅላይ ሚኒስትሮችን ጨምሮ አገረ ገዢዎች፣ የካቢኔ ሚኒስትሮችና የጦር ጀነራሎች ያለ ፍርድ ውሳኔን የተገደሉት። ያለምንም ደም ኢትዮጵያ ትቅደም ሲል የነበረው ደርግ
በትረ ስልጣኑን እንደጨበጠ በደም ተጨመላለቀ የሚለው ቀሳ ሲሰነዘርበት ኖረ። ግድያውን አስመልክቶ የተለያዩ አስተያየቶች ተሰንዝረዋል። የሌተናል ኮሎኔል መንግስቱ ኃይለማርያም ትዝታዎች በሚል ገነት አየለ በጻፉት መጽሐፍ ላይ የግድያ እርምጃውን ለመውሰድ አስቀድሞ የተያዘ አጀንዳ እንዳልነበር ኮሎኔል መንግስቱ ገልጸዋል። ማንም አመነም አላመነም እኔ የምናገረው እውነቱን ነው። በበኩሌ የተወሰደውን እርምጃ አልደገፍኩትም። ሌሎችም የደርግ አባላት በስልሳዎቹ ግድያ ሊጠየቁ አይገባም። ምክንያቱም በተቆጡ በተናደዱ የንዑስ ደርግ አባላት ድምፅ ተውጠን በዚያ ውስጥ ተዘፍቀን የተላለፈ ውሳኔ በመሆኑ እኛ የተነሳንለትና የቆምንለት የነበረው ዓላማ ይህ አልነበረም። ያንን የመሰለ ውሳኔ ለመወሰን አላሰብንም ነበር ብለዋል ጓድ መንግስቱ። የዚያን ዕለት ብቸኛው አጀንዳ የጀነራል አማን ጉዳይ እንደነበረም ጠቅሰው ስለ ኃይለ ሥላሴ መንግስት ባለስልጣኖች የሚል ነገር ጨርሶ አልነበረም ተብሏል። ችግሩ ኮሎኔል መንግስቱ በዚህ ጉዳይ ላይ አድርገነዋል ይላሉ ወይ የሚለውን የማመን ያለማመን ጉዳይ ነው። በደርግ ዘመን ምክትል ፕሬዝዳንት የነበሩት ፍስሐ ደስታ አብዮቱና ትዝታዬ በሚል መጽሐፋቸው እንዳሰፈሩት ኮሎኔል መንግስቱ ጉባኤውን በሊቀመንበርነት መምራት ብቻ ሳይሆን አጀንዳውን አዘጋጅተው አቅርበዋል ሲሉ ጽፈዋል። ኮሎኔል መንግስቱ ህዳር 13 ቀን 1967 ዓ.ም የእስርና የአብዮታዊ እርምጃ ደብዳቤ ጽፈዋል። በኮሎኔል መንግስቱ ኃይለማርያም ስምና ፊርማ የተጻፈው ይህ ደብዳቤ በቀድሞ መንግስት ባለስልጣናት ላይ የተላለፈውን ከፍተኛ የፖለቲካ ውሳኔ ተግባራዊ ስለማድረግ ይመለከታል በሚል የተጻፈ ነው። በዚሁ ደብዳቤ ለ54 ሰዎች መቀበሪያ ጉድጓድ እርምጃው በሚወሰድበት ቦታ በዶዘር እንዲቆፈር ታዟል። እርምጃው የሚወሰድባቸው ባለስልጣናት ዝርዝርም ተለይቷል። ኮሎኔል መንግስቱ እንዳሉት ሳይሆን በእስረኞቹ ላይ ውሳኔ ለማሳለፍ ነው ህዳር 14 ቀን 1967 ዓ.ም ስብሰባ የተካሄደው። ከጠቅላይ ሚኒስትር አክሊሉ ሀብተወልድ በመጀመር የካቢኔ ሚኒስቴሮች፣ ጠቅላይ ገዢዎች፣ የማስታወቂያ ሚኒስቴር ባልደረቦች፣ የንጉሱ ባለስልጣናት ስማቸው ሲጠራ ተሰብሳቢዎቹ በወሬ ወይም ባሉባልታ የሰሙትን እየተናገሩ ድምፅ መስጠቱ ቀጠለ። 59ኛው ተራ ሲደርስ በቃ የሚል ድምፅ ስለተሰማ ሰብሳቢው ለዛሬ እዚህ ላይ እናበቃለን፣ የቀሩ ካለ ሌላ ጊዜ ይታያል በማለት የድምፅ መስጠት ሂደት ቆመ ሲሉ በመጽሐፋቸው አስፍረዋል። ያም ሆነ ይህ ሁሉም ያመኑት ነገር ቢኖር ስልሳዎቹ መገደላቸውን ነው። የተገደሉት ሰዎች ደግሞ በየዘርፉ ልምድና ዕውቀት የነበራቸው ናቸው። የደርግ አባላት በርካታ መጽሐፍትን ጽፈዋል። በወቅቱ የነበረውን ሁኔታም የራሳቸውን ምልከታ አስቀምጠዋል። አንዱ ያለው አንዱ ካለው ብዙውን ጊዜ የሚጣረስና የማይመሳሰል ቢሆንም ዛሬን ለታሪክ ማስታወሻ አስቀምጠው ማለፋቸው የሚያስመሰግን ነው። ከነዚህ መካከል ሌተናል ጀነራል አዲስ ተድላ ይገኙበታል። በገጠመኞች የታጀበ የሕይወት ጉዞ በሚል በ686 ገጽ በባለስልጣንነት ጊዜያቸው የነበረውን ሕይወታቸውን እንዲሁም የደርግን ታሪክ አስፍረውበታል። የስልሳዎቹን ግድያ በተመለከተም በመጽሐፉ ያስቀመጡትን እናስቀድምላችሁ። በመጀመሪያ በኃይለ ሥላሴ ዘመነ መንግስት የተፈጸመን ጥፋት የሚያጣራ መርማሪ ኮሚሽን ሁኔታ ከሚለውን ጀምር። በኃይለ ሥላሴ ዘመነ መንግስት የነበሩ የፊውዳሉ ስርዓት ባላባቶች ባድሏዊነትና በሙስና የታወቁ ከፍተኛ የሲቪልና የሚሊተሪ ባለስልጣኖች መታሰራቸው ይታወቃል ይላል መጽሐፉ በ200 ገጽ ላይ። እነዚህ እስረኞች መጀመሪያ ላይ ጎፋ ሰፈር በሚገኘው የጦር ካምፕ ውስጥ ሲጠበቁ ቆይተው በኋላ ወደ 4ኛ ክፍለ ጦር ግቢ የተዛወሩ ሲሆን በመጨረሻ ደግሞ የደርግ ቢሮ ወደ ታላቁ ቤተ መንግስት ሲቀየር አብረው ተዛውረው በሚኒሊክ አዳራሽ ስር በልዩ ጥበቃ ውስጥ ይገኙ ነበር። ቀደም ሲል ሰዎቹ በታሰሩበት ወቅት ጉዳያቸው በፍርድ ቤት እንዲታይ ተደጋግሞ ይገለጽ ስለነበር የእስረኞቹም እምነት በሕግ እንደሚዳኙ ነበር። ለዚህም ሲባል እያንዳንዱን ጥፋት የሚያጣራ መርማሪ ኮሚሽን በመቋቋሙ ሂደቱ ይህን የሚያመላክት ነበር። በመርማሪ ኮሚሽን ውስጥ እንደነ ፕሮፌሰር መስፍን ወልደ ማርያምና ዶክተር በረከት ሀብተስላሴ አይነት ታዋቂ ግለሰቦች ነበሩበት። ከኮሚሽኑ አባላት አንዳንዶቹ ለምሳሌ ዶክተር በረከት መድረኩን ለፖለቲካዊ ጥቅም ለማዋል ሞክረዋል። ዶክተር በረከት በትውልድ ኤርትራዊ በመሆኑ ውስጡን ያገኘውን መድረክ ሁሉ የኤርትራን የመገንጠል ዓላማ ለማራመድ ይጠቀምበት ነበር። ይኸው በመርማሪ ኮሚሽን አባልነቱ ጸሐፌ ትእዛዝ አክሊሉ ሀብተወልድን በጥያቄ በማዋከብ ለማዋረድ ሲሞክር ተደምጧል።
ጸሐፌ ትእዛዝ አክሊሉ ሀብተወልድ ምንም እንኳን በብዙ የደርግ አባላት ዘንድ እኔንም ጨምሮ በጊዜው ባይታወቅም ኤርትራን ከኢትዮጵያ ጋር ለማዋሃድ በተለያዩ ዓለም አቀፍ መድረኮች ላይ የኢትዮጵያና የኤርትራ ሕዝቦችን ታሪካዊ አንድነት በመግለጽ ኢትዮጵያ የባህር በር ሊኖራት እንደሚገባ በማስረዳትና ለሀገራችን ድጋፍ በማሰባሰብ ረገድ ቁልፍ ሚና የተጫወቱ ሰው እንደነበሩ ግንዛቤ ነበረን። ለዚህም ነበር ዶክተር በረከት ይህንን ቂም በመያዝ ጸሐፌ ትእዛዝ አክሊሉን ለማዋረድ የሞከረውና በኋላም ከሀገር ጠፍቶ በመሄድ እስከ መጨረሻው ድረስ ሙሉ አቅሙንና ዕውቀቱን ለኤርትራ መገንጠል ሲያውል የቆየው። በሌላ በኩል ፕሮፌሰር መስፍን ወልደማርያም ደግሞ አብዮት በሕግ አይመራም፣ ስልጣንም መሳሪያም በደርግ እጅ ስላለ እናንተው የፖለቲካ ውሳኔ ስጡበት ብሏል ይባል ነበር። ፕሮፌሰር መስፍን በበኩሉ እኛ የምንሰራው በሕግ ስለሆነ ከዚህ ውጪ ምንም ማድረግ አንችልም በማለት ለሻለቃ መንግስቱ ማስረዳቱን ይገልጻል። መርማሪ ኮሚሽኑ ስራውን በፍጥነት ሰርቶ የእስረኞቹ ጉዳይ በአስቸኳይ ወደ ፍርድ ቤት እንዲቀርብ በማሰብ ከወታደሩ ክፍል ሕግ የተማሩ መኮንኖች ኮሚሽኑ ውስጥ ከገቡና ኮማንደር ለማ ጉተማ የኮሚሽኑ ሰብሳቢ ከሆነ በኋላ የሥራ እንቅስቃሴው ትንሽ ተፋጥኖ ነበር። ይሁንና እስከ ህዳር 14 ቀን ድረስ ኮሚሽኑ የእስረኞቹን ጉዳይ ወደ ፍርድ ቤት ለማቅረብ በሚችልበት ደረጃ አላደረሰውም ነበር። እስከዚያ ጊዜ ድረስ ደርግ የእስረኞቹን ጉዳይ ባቋቋመው የእስረኞች አስተዳዳሪ ኮሚቴ አማካኝነት ከመከታተል በስተቀር ብዙ ትኩረት የሰጠው ጉዳይ አልነበረም። የእስረኞቹን አስተዳደር በሚመለከት ማለትም ስለ ምግባቸው፣ ስለ ጤንነታቸው ወዘተ በኮሚቴው በኩል በየጊዜው እየቀረበ ውሳኔ ይሰጥ ነበር። ብዙዎቹ በዕድሜ የገፉ ስለነበሩና የጤንነት ችግርም ስለነበረባቸው የሕክምና ጉዳይ ሁልጊዜ ይነሳ ነበር። በምግብ በኩል ብዙዎቹ ከቤት ስለሚመጣላቸው ችግር አልነበረም። ይህም ቢሆን በእስረኛ ደንብ መሠረት ባጀት ተመድቦላቸው ነበር። ከጊዜ በኋላ ግን ሁሉም በእስረኛ ደንብ መሠረት በአንድ ተመሳሳይ መልክ ይስተናገዱ በሚልና ጠባቂውም ጦር የእነሱን ምግብ አመላላሽ መሆን አይገባውም ተብሎ ሁሉም እስረኞች በተመደበላቸው ባጀት ይስተናገዱ ነበር። እንደነዚህ አይነት የአስተዳደር ጉዳዮች ለደርግ ስብሰባ ሲቀርብ ብዙ ክርክር እየተነሳ አብዛኛውን ጊዜ በድምፅ ብልጫ ምክንያት እስረኞቹን ሊያኖር የሚችል አነስተኛ ባጀት ብቻ ይወሰናል። የሆነው ሆኖ እስከ ህዳር 14 ቀን ድረስ እስረኞቹን በሚመለከት የተለየና የፖለቲካ ውሳኔ ሲሰጥ የሚያሰኝ አንዳችም አጀንዳ ቀርቦ አያውቅም ነበር። በህዳር 14 ቀን 1967 ዓ.ም በፖለቲካ እስረኞች ላይ ስለተወሰደ እርምጃ በሚል ርዕስ ስር ሌተናል ጀነራል አዲስ ተድላ ይህን አስፍረዋል። ህዳር 14 ቀን 1967 ዓ.ም ጠዋት ለሥራ ወደ ቢሮ ስገባ ከሌላው ጊዜ የተለየ ሁኔታ ይኖራል የሚል ግምት አልነበረኝም። ይሁንና እኔ ከምሰራበት ኮሚቴ ቢሮ እንደደረስኩ አስቸኳይ የደርግ ስብሰባ መጠራቱ ስለተነገረኝ ወደ ስብሰባ አዳራሽ አመራሁ። ጠቅላላ ስብሰባ የሚካሄደው በሚኒሊክ አዳራሽ ሲሆን በአስቸኳይ ስብሰባ ጊዜ የመነጋገሪያ አጀንዳ የሚቀርበው እዚያው ላይ ነበር። በዚህ ስብሰባ ላይ ከሌላው ጊዜ በተለየ መልክ የንዑስ ደርግ አባላት አስቀድሞ ጥሪ ተደርጎላቸው ኖሮ በቅርብ የሚገኙት ለስብሰባው የደረሱ ሲሆን ከሩቅ የሚመጡት ደግሞ እንደደረሱ እንዲገቡ ተነግሯል ሲባል በመስማቴና የተሰብሳቢው ቁጥር በዝቶ ስላገኘሁት እንግዳ ነገር ሆኖብኝ ነበር። በዚህ ስብሰባ ላይ የንዑስ ደርግ አባላት ተሳትፎ አስፈላጊነት ታምኖበት አስቀድሞ እንደተጠሩ ገምታለሁ። በዕለቱ በስብሰባው ላይ የተገኙት የንዑስ ደርግ አባላት ሁሉም ተጠናቀው ከገቡም በኋላ ቁጥራቸው ከደርግ አባላት ቁጥር የሚበልጡ አልነበሩም። ለማንኛውም በስፍራው የተገኘነው የደርግና የንዑስ ደርግ አባላት ከተሰበሰቡም በኋላ ሁለተኛ ምክትል ሊቀመንበር ሻለቃ አጥናፉ አባተ በእጃችን በሚገኙት የፖለቲካ እስረኞች ላይ ዛሬውን ውሳኔ መስጠት ያስፈልጋል በማለት አበክሮ ካቀረበ በኋላ ያ ካልተደረገ ግን ጠባቂው ጦር በእስረኞቹም ሆነ በእኛ ላይ እርምጃ ለመውሰድ እንደተዘጋጀ አስረዳን። ሁኔታው ለአብዛኞቻችን እንግዳ ሆኖብን እርስ በርስ መተያየት ቀጠልን። ከመካከላችን አንዳንድ ሰዎች ተነስተው የቀረበውን ሐሳብ የደገፉ ቢኖሩም ሌሎች ደግሞ የእስረኞቹ ጉዳይ በመርማሪ ኮሚሽን የተያዘ ስለሆነ ኮሚሽኑ ሥራውን እንዳጠናቀቀ ጉዳያቸው ወደ ፍርድ ቤት ለምን አይመራም የሚል አስተያየት አቀረቡ። ለዚህ ጥያቄ ሊቀ መናብርቱ መልስ ሲሰጡ መርማሪ ኮሚሽኑ ሥራውን እያጓተተ ስለሄደና ጊዜም እየፈጀ ስላስቸገረ ቢጨርስም ደግሞ በምንፈልገው መልክ አጣርቶ ለፍርድ የሚያበቃ ሥራ ይሰራል ብለን ስለማናምን ሁላችንም በጋራ ተነጋግረን የፖለቲካ ውሳኔ ብንሰጥ ይሻላል በማለት ተናገሩ።
ስለ ሁኔታው አሁን ወደ ኋላ መለስ ብዬ ሳጤ ነው መጀመሪያውኑ ጉዳዩን ሻለቃ መንግስቱ ስላመነበት በአጀንዳ ተይዞ ለውይይት ቀረበ እንጂ እርሱ ባያምንበትና ባይደግፈው ኖሮ አጀንዳው አይቀርብም ነበር። በእርግጥ ስለ እስረኞቹ ጉዳይ ሻለቃ አጥናፉ በየጊዜው በማንሳት የፖለቲካ ውሳኔ እንዲሰጥ ሲገፋፋ አስታውሳለሁ። የሆነ ሆኖ እንደዚህ ያለ ትልቅ የመነጋገሪያ አጀንዳ ያለ ሻለቃ መንግስቱ ድጋፍ ሊቀርብ አይችልም ነበር። በሌላ በኩል ጦሩ እርምጃ ለመውሰድ ተዘጋጅቷል የሚለው ምክንያት ሁኔታው ተአማኒነት እንደሌለው በሚያምኑ የደርግ አባሎች ላይ የህሊና ተጽዕኖ ወይንም ጫና ለማድረግ ታስቦ የቀረበ እንደነበር ግልጽ ነበር። ስለዚህ ጉዳይ ሊቀመንበር መንግስቱ ዚምባብዌ ሆኖ በሰጠው ቃለ ምልልስ ላይ በዚያ ዕለት የተፈጸመው ነገር ሁሉ በጉባኤተኞቹ በተለይም በንዑስ ደርግ አባላት ተጽዕኖ ነው ብሎ የተናገረው ትክክል ካለመሆኑም ሌላ እርሱ ባይደግፈው ኖሮ አጀንዳው ለውይይት አይቀርብም ነበር። ለማንኛውም አጀንዳው ቀርቦ ውይይት ሲጀመር ክርክር ማስነሳቱ አልቀረም። ይኸውም በአንድ በኩል ጉዳዩ በህጋዊ መስመር ይታይ በሚሉ በተለይም በህግ ባለሙያው በሻለቃ ብርሃኑ ባየህ አባላትና በሌላ በኩል ሁኔታውን ራሳችን አይተን ውሳኔ እንስጥ በሚል መካከል ክርክር ተነሳ። በወቅቱ የኔም አቋም የእስረኞቹ ጉዳይ በተጀመረው ህጋዊ መንገድ ቀጥሎ ውሳኔ ይሰጥ የሚል ነበር። አንዳንድ ግራ ቀደምና ተስፈንጣሪ አመለካከት የነበራቸው የደርግ አባላት በእስረኞቹ ላይ የፖለቲካ ውሳኔ እንዲሰጥ የተለየ ግፊት ያደርጉ ነበር። አንዳንዶቹ አብዮት ያለ ደም መፍሰስ ሊካሄድ አይችልም የሚል የተሳሳተ ግንዛቤ ይዘው በመነሳት የእነሱን ሐሳብ የሚቃወሙ አባላትን በመሰረቱ ቄስና የህግ ባለሙያ አብዮተኛ ሊሆን አይችልም በማለት ዝም ለማሰኘት ይጥሩ ነበር። ይህም ሆኖ በቀረበው ሐሳብ ብዙ ሰዎች ተቃውሞ ስላሰሙና ቢያንስ የመርማሪ ኮሚሽኑ የደረሰበት የሥራ ውጤት ይቅረብ በማለት ስለተከራከሩ በቀጥታ የፖለቲካ ውሳኔ እንዲሰጥ የነበረው ግፊት ለጊዜው ረግቦ ነበር። የመርማሪ ኮሚሽኑ ሥራ ቀርቦ ሲታይ በእያንዳንዱ ግለሰብ ላይ ዝርዝር ጥናት ተካሂዶ ስለፈጸመው ጥፋት ወይንም በደል የሚያስረዳ ሳይሆን በጥቅሉ በ1966 ዓ.ም በወሎ ክፍለ ሀገር በደረሰው ድርቅ ለጠፋው ሕይወት ተጠያቂ ናቸው ያላቸውን የመንግሥት ባለሥልጣኖች በጥቅሉ የሚያቀርብ ጥናት ነበር። ይኸው ከ1955 ዓ.ም ጀምሮ የነበሩትን የካቢኔ አባላት በተለያየ የተጠያቂነት ደረጃ በመመደብ ለደረሰው የሕይወት ጥፋት ኃላፊነትን አከፋፍሎ ያቀረበ እንጂ ለፍርድ አሰጣጥ የሚያመች ጥናት አልነበረም። በሌላ በኩል በስር ላይ የሚገኙት ባለስልጣኖች በሙሉ የካቢኔ አባላት ሳይሆኑ በተለያየ የመንግስት ስልጣን ላይ ሲያገለግሉ የነበሩ የጦርና የፖሊስ ሰራዊት ጀነራሎች ከዚያም ውጪ በግል የሚተዳደሩና በጡረታ ላይ የነበሩ ግለሰቦችም ጭምር ነበሩ። ስለሆነም መርማሪ ኮሚሽኑ እስካሁን የፈጸመው ተግባር ለቀረበው አጀንዳ ጠቃሚ አልነበረም። በእርግጥ ኮሚሽኑ በቂ ጊዜ አግኝቶ የተጣለበትን ኃላፊነት ለመወጣት እንዳልቻለ ግልጽ ነበር። የሚያስፈልገው ጊዜ ቢሰጠው ኖሮ ምናልባት በእያንዳንዱ ግለሰብ ላይ ምርመራ አካሂዶ ለፍርድ ቤት ሊቀርብ የሚችል መረጃ ባቀረበ ነበር። ይህ ባልሆነበት ሁኔታና በወቅቱ በነበረው ግፊት እንደ አማራጭ የቀረበው ሐሳብ የእስረኞች ስም ዝርዝር እየተነበበና በእያንዳንዱ ላይ ውይይት እየተደረገ በድምፅ ብልጫ ውሳኔ ይሰጥ የሚል ሆነ። እኔ ስለ እስረኞች መጀመሪያ በታሰሩበት ወቅት ስለ እያንዳንዳቸው የማውቀው በወሬ ደረጃ የሰማሁትን ብቻ ስለነበር አሁን በእያንዳንዱ ሕይወት ላይ ከፍተኛ የፖለቲካ ውሳኔ የሚያሰጥ ደረጃ ግንዛቤ ስላልነበረኝ ሁኔታው ከፍተኛ የመንፈስ ጭንቀት ፈጥሮብኝ ነበር። የውሳኔ አሰጣጡ ሂደት በድምፅ ብልጫ ስለተወሰነ እኔ በግለሰብ ደረጃ የማደርገው አንዳችም ነገር አልነበረም። እንደኔ ሁሉ ተመሳሳይ የመንፈስ ጭንቀት የነበረባቸው የደርግ አባላትም ነበሩ። ይሁንና ሁለቱ ሊቀመናብርትና ሌሎችም የደርግ አባላት በዚያን ዕለት በእስረኞቹ ላይ የፖለቲካ ውሳኔ እንዲሰጥ ግፊት በማድረጋቸው የእያንዳንዱ እስረኛ ስም እየተጠራ ውይይቱ ቀጠለ። በውይይቱ ላይ እስረኛውን አውቃለሁ የሚሉ ግለሰቦች እየተነሱ ፈጸሙ የሚሉትን በደል አንድ በአንድ መዘርዘር ጀመሩ። እዚህም ላይ አንዳንድ የበታች ሹሞች ስለ እስረኞቹ ማንነትና ፈጸሙ ስለሚሏቸው በደሎች የሚያስረዱበት መንገድ በጣም የሚያስገርም ነበር። የሚገልጹት መረጃ በጣም ዝርዝር ከመሆኑ የተነሳ ከእስረኛው ጋር አንድ ቤት ውስጥ ለብዙ ዘመን ይኖሩ ይመስል ነበር። በዚህ አይነት በእያንዳንዱ እስረኛ ላይ ውይይት እየተደረገና ድምፅ እየተሰጠበት ውሳኔ ይሰጥ ጀመር። በውይይቱ መጀመሪያ ላይ ስለ እስረኛው በበጎም ሆነ በክፉ መልክ አስተያየት እየተሰጠ በመጨረሻ ድምፅ እንዲሰጥ ይደረግ ነበር። ይህ አካሄድ ብዙ እስረኞችን ከቅጣት እያዳነ ስለሄደና ሊቀመናብርቱም ሆኑ አንዳንድ አባሎች ስላልተደሰቱ ከተወሰነ ጊዜ በኋላ እስረኛው ስለፈጸመው በደል ብቻ አስተያየት እንዲሰጥ ተደረገ። በድምፅ አሰጣጡ ላይ አንድ እስረኛ ከተሰብሳቢዎቹ መካከል
ከግማሽ በላይ ጥፋተኝነቱ ከታመነ የሞት ቅጣት ይወሰንበት ነበር። እኔ ስለ እስረኞቹ የማውቀው ብዙ ነገር ስላልነበር ድምፅ የምሰጠው በሚቀርበው መግለጫ ላይ በመመርኮዝ ነበር። በዚህ አይነት ሁኔታ ሂደቱ ቀጥሎ ከቀረቡት ከ250 በላይ እስረኞች መካከል በ53ቱ ላይ የሞት ቅጣት ውሳኔ ተሰጠ። ብዙ እስረኞች የተረፉት በተደረገው ከፍተኛ ክርክር ነበር። ከነዚህ 53ቱ ሌላ በጦር መካከል ግጭት ለማስነሳት የሞከሩ የክብር ዘበኛ የንዑስ ደርግ አባሎች በደርግ ውስጥ የአርሚ አቪዬሽን ተወካዮች ሆነው በኋላ ያፈነገጡ በጠቅላላው 6 አባላት ተደምረው 59 ሰዎች በዚያን ቀን የሞት ቅጣት ሲወሰንባቸው፣ መጨረሻ ደግሞ ጀነራል አማን ከስራቸው ላይ ከቀሩ በኋላ ሰራዊቱን በደርግ ላይ ለማስነሳት አንዳንድ መኮንኖችን በስልክ እያነጋገሩ አድማ ሲያወጠነጥኑ ስለተደረሰባቸው እጃቸውን በሰላም እንዲሰጡ፣ ካልሰጡ ግን ባሉበት ቦታ እርምጃ እንዲወሰድባቸው ተወሰነ። በዚህ ሁኔታ ህዳር 14 ቀን 1967 ዓ.ም ቅዳሜ ቀን በ60 የቀድሞ ባለስልጣናት ላይ የፖለቲካ ውሳኔ ተሰጠ። በዚያን ዕለት በውይይቱ ወቅት ውሳኔ ከመሰጠቱ በፊት ለረፍት በወጣንበት ጊዜ ሻለቃ መንግስቱን አሰራሩ ህጋዊ ስርዓት ቢኖረው አይሻልም ወይ በሚል አሳስቤው ነበር። ይሁንና አሉታዊ መልስ የሰጠኝ ቁጣ በተሞላበት መልክ ነበር። በመጨረሻ ምሽቱ ላይ እስረኞቹ ከታሰሩበት ቦታ ተወስደው በአዲስ አበባ ወህኒ ቤት ግቢ ውስጥ ቅጣቱ ተፈጸመባቸው። ጀነራል አማንም ከጦር ኃይሎች ሆስፒታል ጀርባ ከነበረው መኖሪያ ቤታቸው በጦር ተከበው እጃቸውን እንዲሰጡ ቢጠየቁ ፈቃደኛ ባለመሆን ራሳቸውን ገድለው ተገኙ ተባለ። ከዚያም አስክሬናቸው ወደ ወህኒ ቤት ተወስዶ ከሌሎቹ ባለስልጣናት ጋር መደባለቁ ተነገረ። በዚያን ዕለት ማታ ቅጣቱ መፈጸሙ እስኪረጋገጥ ድረስ የደርግ አባሎችና ከየአካባቢው በአስቸኳይ እንዲመጡ የተደረጉት የንዑስ ደርግ አባላት ሁሉ በስብሰባ አዳራሹ እንድንቆይ የተደረገ ሲሆን ውሳኔውን በከፍተኛ ደረጃ ይደግፉ የነበሩ አንዳንድ አባላት አሁን ሁላችንም አንድ ቋት ውስጥ ነን፣ አብዮቱ መስመር ይዟል በማለት ይናገሩ ነበር። የቅጣቱን መፈጸም የሚያረጋግጡ ከደርግ አባላት መካከል ስፍራው ድረስ ተልከው ስለነበር እነርሱ እስኪመለሱ ድረስ እዚያው ቆይተን ተመልሰው ቅጣቱ መፈጸሙን ከገለጹ በኋላ ስብሰባው ተበተነ። ይህ የተወሰደው የፖለቲካ ውሳኔ እርምጃ እሁድ ጧት በሬዲዮ ለሕዝብ ተገለጸ። የተሰጠው መግለጫ የኢትዮጵያ ሕዝብንም ሆነ መላውን ዓለም አስደንግጦ ነበር። በውጭ መገናኛ ብዙሃን ላይ ደርግ በአንድ ቀን እርምጃ የኃይለ ሥላሴን መሪዎች በሙሉ አጠፋ በሚል እንደተገለጸ አስታውሳለሁ። እርምጃው የአዲስ አበባ ከተማ ሕዝብን ስላስደነገጠው በዕለቱ ብዙ የሰውም ሆነ የተሽከርካሪ እንቅስቃሴ አይታይም ነበር። ጧት ላይ ቤተሰቦቼ ዘንድ ስደውል የነበረባቸው ድንጋጤ ይንጸባረቅ ነበር። በደርግ አባሎች መካከል ልዩነት ተፈጥሮ ይህ እርምጃ እንደተወሰደ በማመን በደርግ ውስጥ ስምምነት አለ ወይ ብለው እንደጠየቁኝ አስታውሳለሁ። ከዚህ ክስተት በኋላ ደርግ በሰራዊቱም ሆነ በሕዝቡ ዘንድ ፍርሃት አነገሰ። በሞት ከተቀጡት መካከል 2 ጠቅላይ ሚኒስትር፣ 11 ሚኒስቴሮች፣ 12 የፊውዳል ባላባቶች፣ 22 ከፍተኛ የጦርና የፖሊስ መኮንኖች፣ 3 የደርግ አባል የነበሩና ሌሎች ግለሰቦች ይገኙበታል። ዝርዝራቸው በወቅቱ በወጣ አዲስ ዘመን ጋዜጣ ላይ ይገኛል ብለው በመጽሐፋቸው አስፍረዋል። ገሩ እውነታዎች 1967 ቀናትን ወልደዋል። ሀገሪቱ ከጫፍ እስከ ጫፍ በአዲስ የለውጥ ማዕበል ውስጥ እየተናጠች ነው። ለዘመናት ስትተዳደርበት የቆየችውን ንጉሣዊ አስተዳደር ፈንግሎ በሀገሪቱ ላይ ራሱን መንግሥት ያደረገው የወታደራዊ ቡድን ሥልጣኑን በሕዝብ ለሚመረጠው አካል አስረክቦ ወደ ክፍሉ ከመመለስ ይልቅ ጡንቻውን አፈርጥሞ የምንጨርሰው ሥራ አለና እሱን አጠናቀን ነው ወደ ክፍላችን የምንመለሰው በሚል በስውር እግሩን ማደላደል ቀጠለ። ህዳር 14 ቀን 1967 ደርግ ጽሕፈት ቤት በጊዜያዊ ወታደራዊ አስተዳደር ደርግ ወይም መንግሥት በጠቅላላ ጉባኤና በቋሚ ኮሚቴነት ንዑሳን ኮሚቴነት የተዋቀሩትና ሥልጣን በብቸኝነት ይዘው ያሉት ቡድኖች ለፖለቲካ እስረኞች የፖለቲካ ውሳኔ ለመስጠት በዚህ ቀን በደርግ ጽሕፈት ቤት ጠቅላላ ስብሰባ ተቀምጠዋል። ሰው መግደልን አጀንዳ አድርገው ተወያይተው ለመግደልም ተስማምተው በእነርሱ ቁጥጥር ስር የነበሩ ሰዎችን ፊውዳል መኳንንትና መሳፍንት ስለሆኑ ደማቸውን የንጹሕ ሰው ደም እንደፈሰሰ አንቆጥረውም፣ ጨቋኞች ናቸው በማለት እንዲገደሉ በአንድነት ወስነውና ውሳኔውን እንዲያስፈጽሙ ለእስረኛ ኮሚቴና ለደርግ አባላት ትእዛዝ ሰጥተው ከሕግ ውጪ በአዲስ አበባ ወህኒ ቤት ውስጥ 59 ሰዎች በጥይት ተደብድበው እንዲገደሉ አደረጉ።
ምንም እንኳን በያሉበት ታድነው እንዲያዙ ሐምሌ 11 ቀን 1966 በሻለቃ መንግስቱ ኃይለማርያም የተፈረመ ትዕዛዝ ቢሰጥባቸውም 55ቱ የንጉሱ ከፍተኛ ሚኒስትሮች፣ ጀነራሎችና ከፍተኛ ኃላፊዎች በፈቃዳቸው እጃቸውን ይሰጡ ነበሩ። ከሟቾቹ አንዱ የሆኑት ሌተናል ጀነራል በለጠ አበበ መስከረም 22 ቀን 1967 ለጊዜያዊ ወታደራዊ አስተዳደር ደርግ የጻፉት ማመልከቻ የሚከተለው ነው። ሰኔ 28 ቀን 1966 ከደርጉ ዘንድ ትፈለጋለህ ተብዬ በተነገረው ቃል ከቤቴ ያላንዳች ጥርጣሬና ማወላወል ወደዚህ ክፍለ ጦር ያላንዳች አጃቢ በራሴ ፍቃድ ብመጣ ወደ እስር ቤት እንድገባ ታዝዤ ያላንዳች ጥፋት ሳልጠየቅ 3 ወር ሙሉ በእስር ቤት እገኛለሁ። የደርጉን ሥራ የምታካሂዱት ባለሥልጣኖች ሚስቶችና ልጆች አላችሁ ብዬ ስለማምን እነሱን በምታስቡበት መንፈስ የኔንም ቤተሰብ ችግር እንድትመለከቱልኝ አሳስባለሁ። እንኳን እናንተ ወንድሞቻችን ይቅርና ባዕድ የሆነው ኢጣሊያን እንኳን ሀገራችንን በወረረ ጊዜ እጃቸውን ሰጥተው ያሰሯቸውን ሰዎች ንብረት ሳይዝ በሚስቶቻቸውና በልጆቻቸው እጅ ቆይቶ እታሰሩበት ድረስ ስንቅ ያቀብሉ እንደነበር ቢጠየቅ ግልጽ የሆነ ታሪክ ያለው ነው። ስለዚህ አጥፊ ወይም ንጹሕ መሆኔ በዳኝነት ታይቶ እስኪታወቅ ድረስ የተያዘው የቤቶቼ ኪራይና ሌላውም ንብረቴ እንዲለቀቅ ደርጉ ትዕዛዝ እንዲሰጥልኝ በቅን ልቦና ለምናለሁ። ይሁን እንጂ ዳኝነት አልተገኘም። ያለ ጥያቄ 3 ወር ለመታሰራቸው ሲያመለክቱ ሕይወታቸውን ያለ ፍርድ ተነጠቁ። ሌተናል ኮሎኔል መንግስቱ ኃይለማርያም የቀዳሚ ኃይለ ሥላሴን ባለሥልጣናት ሰብስቦ 4ኛ ክፍለ ጦር ካጎረ በኋላ ጥቅምት 11 ቀን 1967 በሰጠው የንቅናቄ ትዕዛዝ ወደ ታላቁ ቤተ መንግሥት እንዲዛወሩ አደረገ። በወሩ ህዳር 14 ቀን 1967 በራሱ ሰብሳቢነት በደርጉ ስብሰባ አዳራሽ ውስጥ ተቀምጦ ከስብሰባው አዳራሽ በታች ምድር ቤትና ሌላም ቦታ ታስረው በነበሩ 59 ሰዎች ላይ የሞት ውሳኔ ጣት በማውጣት ምልክት ሰጥቶና አሰጥቶ አዲስ አበባ ወህኒ ቤት ውስጥ በጥይት ሩምታ አስፈጅቶ ሬሳቸው ላይ ኖር አስነስንሶ አፈር እንዲለብሱ አደረገ። ሟቾች በሰላማዊ መንገድ እጃቸውን የሰጡ በፍርድ ያልተረጋገጠባቸው ንጹሐን ሰዎች ነበሩ። የፈጸሙት ወንጀል ቢኖር በምርመራ ተጣርቶ በሕግ መሠረት እንዲመራ መርማሪ ኮሚሽን ተቋቁሞ ነበር። ከመርማሪ ኮሚሽኑ ሊቀመንበር ለሌተናል ኮሎኔል ደገፋ ማሪ በልዩ ጦር ፍርድ ቤት የአቃቢ ሕግ ጽሕፈት ቤት ሹም አዳራሽ ተደርጎ ህዳር 11 ቀን 1967 የተጻፈ ደብዳቤ እንደሚከተለው ይነበባል። ከኢትዮጵያ ጊዜያዊ ወታደራዊ አስተዳደር ደርግ ህዳር 6 ቀን 1967 በቁጥር አ ዝባር ደ ዝባር ቸ ዝባር 6 ዝባር 2325 የተጻፈልንን ደብዳቤ እናስታውሳለን። በ1966 የመርማሪ ኮሚሽን አዋጅ አንቀጽ 10 እንደተመለከተው ኮሚሽኑ ስለ ወሎ ድርቅ፣ ረሃብና እልቂት ባደረገው ምርመራ መሠረት ከዚህ ጋር በተያያዘው አባሪ ላይ በተመለከቱት የመንግሥት ባለሥልጣናት ላይ ተለይቶ የተመለከተው የወንጀል ክስ እንዲቀርብባቸው እናስታውቃለን። አባሪው ላይ ፍርድ ቤት ይቀርባሉ ሲባል በግፍ ያለ ፍርድ ከተገደሉት ውስጥ ጸሐፌ ትእዛዝ አክሊሉ ሀብተወልድ፣ አቶ አካለ ወርቅ ሀብተወልድ፣ ጀነራል ከበደ ገብሬ፣ ልጅ እንዳልካቸው መኮንን፣ አቶ ሙላቱ ደበበ፣ ዶክተር ተስፋዬ ገብረ ጊዜ ይገኙበታል። አቶ ሰይፉ ማኅተመ ሥላሴና ደጃዝማች ካሳ ወልደ ማርያም በሌላ ዙር ከተገደሉት ውስጥ ናቸው። እነዚህ ያለ ፍርድ የተገደሉ ባለሥልጣኖች በመርማሪ ኮሚሽን የምርመራ ውጤት መሠረት ይጠየቁበታል የተባለው ወንጀል በ1949 ዓ.ም በወጣው የወንጀለኛ መቅጫ ሕግ ቁጥር 412 የሥራ ግዴታን ተግባር መጣስና ቁጥር 509 ችግር ወይም ራብ እንዲመጣ ማድረግ የሚል ነበር። የመጀመሪያው በ3 ወር፣ ሁለተኛው ከ3 እስከ 10 ዓመት በሚደርስ እስራት የሚያስቀጣ ነበር። የኮሚሽኑ ምርመራ ውጤት የታሰሩትን ባለሥልጣናት በከባድ ወንጀል የሚያስቀጣቸው መሆኑን የተረዳው ጊዜያዊ ወታደራዊ አስተዳደር ደርግ ዝም ብሎ አልተቀመጠም። ለልዩ ጦር ፍርድ ቤት አቃቢ ሕግ ጽሕፈት ቤት ህዳር 10 ቀን 1967 በጊዜያዊ ወታደራዊ አስተዳደር ደርግ ሁለተኛ ምክትል ሊቀመንበር በሌተናል ኮሎኔል አጥናፉ አባተ ፊርማ በተላለፈ ትዕዛዝ መርማሪ ኮሚሽን ባዘዘው መሠረት ክስ እንዳይቀጥል ትዕዛዝ ተሰጠ። በአራተኛው ቀን 59 ሚኒስተሮችና ጀነራሎች ያለ ፍርድ ተገደሉ። ቢቻል በፍርድ ቢሞቱ ጥሩ ነበር። ሕግ ካልገደላቸው እኛ እንገድላቸዋለን ተባለ፣ ሆነ። በ59ኙ ከፍተኛ ባለሥልጣናት ላይ ማን ይገደል በሚለው ላይ ድምፅ መስጠት ተጀመረ። በስብሰባው ላይ ከጠቅላላ የደርግ አባሎች፣ ከምስራቅ ንዑስ ደርግ አባሎች፣ ከሰሜን ንዑስ ደርግና
ከፖሊስ ንዑስ ደርግ በአጠቃላይ 93 ሰዎች ተሰብስበዋል። በዚህ መሠረት የመጀመሪያው ተጠሪ የነበረው የጸሐፊ ትእዛዝ አክሊሉ ሀብተወልድ ስም ሆነ። በ93 ድምፅ እንዲረሸኑ ተወሰነ። በመቀጠልም እነ ጀነራል ከበደ ገብሬ፣ ሌተናል ጀነራል ድረሴ ዱባለ፣ ልዑል አስራተ ካሳ፣ ጀነራል ሌተናል አበበ ገመዳ፣ ሪር አድሚራል እስክንድር ደስታ፣ ራስ መስፍን ስለሺ ስማቸው እየተጠራ በአብዛኞቹ ላይ 93 ድምፅ ተሰጠ። በዕለቱ በተደረገው ድምፅ አሰጣጥ በ37ቱ ላይ በ93 ድምፅ፣ በሌሎቹ ላይ ከ92 እስከ 51 ድምፅ በሆነ ውሳኔ እንዲረሸኑ ተወሰነ። ቀደም ሲል የደርግ አባላት ቁጥር በተለያዩ ምክንያቶች ቀንሶ 93 ደርሶ ነበር። በዚህ ስብሰባ ላይ የተገኙ 93 ነበሩ። በድምፅ አሰጣጡ ዝርዝር ከፍተኛው ድምፅ በ93 መቆሙ ይታያል። የስብሰባው ቃለ ጉባኤ በወቅቱ የደርግ ዋና ጸሐፊ በነበረው በሟቹ በሻምበል ገብረየስ ወልደሃና መጻፉ በፖሊስ ላብራቶሪ ምርመራ ተረጋግጧል። ስብሰባው እንዴት እንደተጀመረ፣ እንደተመራና እንደተፈጸመ፣ ከደርግ አባላት ውስጥ እነማን እንደተገኙ፣ ምንና እንዴት እንደወሰኑ ምስክሮች ለፍርድ ቤት አስረድተዋል። በደርጉ የስብሰባ ቃለ ጉባኤ ሁለተኛ መዝገብ የሰፈረው የአፈጻጸም ቅደም ተከተል በአይን ምስክሮችም ተደግፏል። በውሳኔው መሠረትም አዲስ አበባ ወህኒ ቤት ተገኝተው ሞት የተወሰነባቸው ሰዎች ቅጣቱን በትክክል ማየታቸውን እንዲያረጋግጡ 9 የደርግ አባላት ሲመረጡ የደርጉ የእስረኛ አስተዳደር፣ የመከላከያ የደህንነትና የሥራ አስፈጻሚ ኮሚቴ እንዲያስተባብሩ በደርግ ጠቅላላ ጉባኤ ተወስኖ እርምጃው ተወሰደ። ህዳር 14 ማታ ቅልጥ ባለና የደርግን ወገን ባለየ ተኩስ 59 ጀነራሎችና ሚኒስትሮች ለመግደል ከተሰማሩት ወታደሮች ውስጥ 6 ቆሰሉ። ይህ ሁሉ ሲሆን የደርግ አባላት ኮሎኔል መንግስቱ ኃይለማርያምን ጨምሮ ታላቁ ቤተ መንግሥት ውስጥ ስብሰባው ሳይበተን ቁጭ ብለው የግድያውን መፈጸም ሪፖርት ይጠብቁ ነበር። በእስር ቤት ውስጥ ታስረው የነበሩና ያንን ዕለት የሚያስታውሱት የልዩ አቃቢ ሁለተኛ ምስክር በዕለቱ የተፈጠረውን እንዲያስረድተዋል። 12 ሰዓት በሚሆንበት ጊዜ በእስር ቤቱ ግቢ ውስጥ ከሌላው ቀን በተለየ ባውዛዎች ይበሩ ጀመር። ከምሽቱ 1 ሰዓት አካባቢ ተጨማሪ የታጠቁ ወታደሮችና የእስር ቤት መኪናዎች መጡ እና እስር ቤቱ ግቢ ገብተው ቆሙ። በዕለቱ የእስር ቤቱ በር በጊዜ ተዘግቶ ነበር። ክፍት በነበረው ቦታ ብርድ ልብስ ሸፈኑበት እና ወደ 1 ቁጥር እስር ቤት ሄደው የእስረኞች ስም መጥራት ጀመሩ። ከ1 ቁጥር እስር ቤት 20 ሰዎችን ጠርቶ አስወጧቸው እና እኔ ወደ ነበርኩበት ቁጥር 2 እስር ቤት መጥተው በሩን ከፈቱ። በዚህ ጊዜ ሻለቃ ጌታቸው ሽበሺና አብሮት የነበረ ስሙ የማላውቀው ወታደር ወረቀት ይዘው ከዚህ ውስጥ ሰዎች ስንጠራ ቶሎ ብላችሁ ውጡ፣ ስለ 60ዎቹ ባለሥልጣናት ግድያ ያልተነገሩ እውነታዎች። 1967 ቀናትን ወልደዋል። ሀገሪቱ ከጫፍ እስከ ጫፍ በአዲስ የለውጥ ማዕበል ውስጥ እየተናጠች ነው። ለዘመናት ስትተዳደርበት የቆየችውን ንጉሣዊ አስተዳደር ፈንግሎ በሀገሪቱ ላይ ራሱን መንግሥት ያደረገው የወታደራዊ ቡድን ሥልጣኑን በሕዝብ ለሚመረጠው አካል አስረክቦ ወደ ክፍሉ ከመመለስ ይልቅ ጡንቻውን አፈርጥሞ የምንጨርሰው ሥራ አለና እሱን አጠናቀን ነው ወደ ክፍላችን የምንመለሰው በሚል በስውር እግሩን ማደላደል ቀጠለ። ህዳር 14 ቀን 1967 ደርግ ጽሕፈት ቤት በጊዜያዊ ወታደራዊ አስተዳደር ደርግ ወይም መንግሥት በጠቅላላ ጉባኤና በቋሚ ኮሚቴነት ንዑሳን ኮሚቴነት የተዋቀሩትና ሥልጣን በብቸኝነት ይዘው ያሉት ቡድኖች ለፖለቲካ እስረኞች የፖለቲካ ውሳኔ ለመስጠት በዚህ ቀን በደርግ ጽሕፈት ቤት ጠቅላላ ስብሰባ ተቀምጠዋል። ሰው መግደልን አጀንዳ አድርገው ተወያይተው ለመግደልም ተስማምተው በእነርሱ ቁጥጥር ስር የነበሩ ሰዎችን ፊውዳል መኳንንትና መሳፍንት ስለሆኑ ደማቸውን የንጹሕ ሰው ደም እንደፈሰሰ አንቆጥረውም፣ ጨቋኞች ናቸው በማለት እንዲገደሉ በአንድነት ወስነውና ውሳኔውን እንዲያስፈጽሙ ለእስረኛ ኮሚቴና ለደርግ አባላት ትእዛዝ ሰጥተው ከሕግ ውጪ በአዲስ አበባ ወህኒ ቤት ውስጥ 59 ሰዎች በጥይት ተደብድበው እንዲገደሉ አደረጉ። ምንም እንኳን በያሉበት ታድነው እንዲያዙ ሐምሌ 11 ቀን 1966 በሻለቃ መንግስቱ ኃይለማርያም የተፈረመ ትእዛዝ ቢሰጥባቸውም 55ቱ የንጉሡ ከፍተኛ ሚኒስትሮች፣ ጀነራሎችና ከፍተኛ ኃላፊዎች በፈቃዳቸው እጃቸውን የሰጡ ነበሩ። ከሟቾቹ አንዱ የሆኑት ሌተናል ጀነራል በለጠ አበበ መስከረም 22 ቀን 1967 ለጊዜያዊ ወታደራዊ አስተዳደር ደርግ የጻፉት ማመልከቻ የሚከተለው ነው። ሰኔ 28 ቀን 1966 ከደርጉ ዘንድ ትፈለጋለህ ተብዬ በተነገረው ቃል ከቤቴ ያላንዳች ጥርጣሬና ማወላወል ወደዚህ ክፍለ ጦር ያላንዳች አጃቢ
በራሴ ፍቃድ ብመጣ ወደ እስር ቤት እንድገባ ታዝዤ ያላንዳች ጥፋት ሳልጠየቅ 3 ወር ሙሉ በእስር ቤት እገኛለሁ። የደርጉን ሥራ የምታካሂዱት ባለሥልጣኖች ሚስቶችና ልጆች አላችሁ ብዬ ስለማምን እነሱን በምታስቡበት መንፈስ የኔንም ቤተሰብ ችግር እንድትመለከቱልኝ አሳስባለሁ። እንኳን እናንተ ወንድሞቻችን ይቅርና ባዕድ የሆነው ኢጣሊያን እንኳን ሀገራችንን በወረረ ጊዜ እጃቸውን ሰጥተው ያሰሯቸውን ሰዎች ንብረት ሳይዝ በሚስቶቻቸውና በልጆቻቸው እጅ ቆይቶ እታሰሩበት ድረስ ስንቅ ያቀብሉ እንደነበር ቢጠየቅ ግልጽ የሆነ ታሪክ ያለው ነው። ስለዚህ አጥፊ ወይም ንጹሕ መሆኔ በዳኝነት ታይቶ እስኪታወቅ ድረስ የተያዘው የቤቶቼ ኪራይና ሌላውም ንብረቴ እንዲለቀቅ ደርጉ ትዕዛዝ እንዲሰጥልኝ በቅን ልቦና ለምናለሁ። ይሁን እንጂ ዳኝነት አልተገኘም። ያለ ጥያቄ 3 ወር ለመታሰራቸው ሲያመለክቱ ሕይወታቸውን ያለ ፍርድ ተነጠቁ። ሌተናል ኮሎኔል መንግሥቱ ኃይለማርያም የቀዳማዊ ኃይለ ሥላሴን ባለሥልጣናት ሰብስቦ 4ኛ ክፍለ ጦር ካጎረ በኋላ ጥቅምት 11 ቀን 1967 በሰጠው የንቅናቄ ትዕዛዝ ወደ ታላቁ ቤተ መንግሥት እንዲዛወሩ አደረገ። በወሩ ህዳር 14 ቀን 1967 በራሱ ሰብሳቢነት በደርጉ ስብሰባ አዳራሽ ውስጥ ተቀምጦ ከስብሰባው አዳራሽ በታች ምድር ቤትና ሌላም ቦታ ታስረው በነበሩ 59 ሰዎች ላይ የሞት ውሳኔ ጣት በማውጣት ምልክት ሰጥቶና አሰጥቶ አዲስ አበባ ወህኒ ቤት ውስጥ በጥይት ሩምታ አስፈጅቶ ሬሳቸው ላይ ኖር አስነስንሶ አፈር እንዲለብሱ አደረገ። ሟቾች በሰላማዊ መንገድ እጃቸውን የሰጡ በፍርድ ያልተረጋገጠባቸው ንጹሐን ሰዎች ነበሩ። የፈጸሙት ወንጀል ቢኖር በምርመራ ተጣርቶ በሕግ መሠረት እንዲመራ መርማሪ ኮሚሽን ተቋቁሞ ነበር። ከመርማሪ ኮሚሽኑ ሊቀመንበር ለሌተናል ኮሎኔል ደገፋ ማሪ በልዩ ጦር ፍርድ ቤት የአቃቢ ሕግ ጽሕፈት ቤት ሹም አዳራሽ ተደርጎ ህዳር 11 ቀን 1967 የተጻፈ ደብዳቤ እንደሚከተለው ይነበባል። ከኢትዮጵያ ጊዜያዊ ወታደራዊ አስተዳደር ደርግ ህዳር 6 ቀን 1967 በቁጥር አ ዝባር ደ ዝባር ቸ ዝባር 6 ዝባር 2325 የተጻፈልንን ደብዳቤ እናስታውሳለን። በ1966 የመርማሪ ኮሚሽን አዋጅ አንቀጽ 10 እንደተመለከተው ኮሚሽኑ ስለ ወሎ ድርቅ፣ ረሃብና እልቂት ባደረገው ምርመራ መሠረት ከዚህ ጋር በተያያዘው አባሪ ላይ በተመለከቱት የመንግሥት ባለሥልጣናት ላይ ተለይቶ የተመለከተው የወንጀል ክስ እንዲቀርብባቸው እናስታውቃለን። አባሪው ላይ ፍርድ ቤት ይቀርባሉ ሲባል በግፍ ያለ ፍርድ ከተገደሉት ውስጥ ጸሐፌ ትእዛዝ አክሊሉ ሀብተወልድ፣ አቶ አካለ ወርቅ ሀብተወልድ፣ ጀነራል ከበደ ገብሬ፣ ልጅ እንዳልካቸው መኮንን፣ አቶ ሙላቱ ደበበ፣ ዶክተር ተስፋዬ ገብረ እግዚእ ይገኙበታል። አቶ ሰይፉ ማኅተመ ሥላሴና ደጃዝማች ካሳ ወልደ ማርያም በሌላ ዙር ከተገደሉት ውስጥ ናቸው። እነዚህ ያለ ፍርድ የተገደሉ ባለሥልጣኖች በመርማሪ ኮሚሽን የምርመራ ውጤት መሠረት ይጠየቁበታል የተባለው ወንጀል በ1949 ዓ.ም በወጣው የወንጀለኛ መቅጫ ሕግ ቁጥር 412 የሥራ ግዴታን ተግባር መጣስና ቁጥር 509 ችግር ወይም ረሃብ እንዲመጣ ማድረግ የሚል ነበር። የመጀመሪያው በ3 ወር፣ ሁለተኛው ከ3 እስከ 10 ዓመት በሚደርስ እስራት የሚያስቀጣ ነበር። የኮሚሽኑ ምርመራ ውጤት የታሰሩትን ባለሥልጣናት በከባድ ወንጀል የሚያስቀጣቸው መሆኑን የተረዳው ጊዜያዊ ወታደራዊ አስተዳደር ደርግ ዝም ብሎ አልተቀመጠም። ለልዩ ጦር ፍርድ ቤት አቃቢ ሕግ ጽሕፈት ቤት ህዳር 10 ቀን 1967 በጊዜያዊ ወታደራዊ አስተዳደር ደርግ ሁለተኛ ምክትል ሊቀመንበር በሌተናል ኮሎኔል አጥናፉ አባተ ፊርማ በተላለፈ ትዕዛዝ መርማሪ ኮሚሽን ባዘዘው መሠረት ክስ እንዳይቀጥል ትዕዛዝ ተሰጠ። በአራተኛው ቀን 59 ሚኒስተሮችና ጀነራሎች ያለ ፍርድ ተገደሉ። ቢቻል በፍርድ ቢሞቱ ጥሩ ነበር። ሕግ ካልገደላቸው እኛ እንገድላቸዋለን ተባለ፣ ሆነ። በ59ኙ ከፍተኛ ባለሥልጣናት ላይ ማን ይገደል በሚለው ላይ ድምፅ መስጠት ተጀመረ። በስብሰባው ላይ ከጠቅላላ የደርግ አባሎች፣ ከምስራቅ ንዑስ ደርግ አባሎች፣ ከሰሜን ንዑስ ደርግና ከፖሊስ ንዑስ ደርግ በአጠቃላይ 93 ሰዎች ተሰብስበዋል። በዚህ መሠረት የመጀመሪያው ተጠሪ የነበረው የጸሐፊ ትእዛዝ አክሊሉ ሀብተወልድ ስም ሆነ። በ93 ድምፅ እንዲረሸኑ ተወሰነ። በመቀጠልም እነ ጀነራል ከበደ ገብሬ፣ ሌተናል ጀነራል ድረሴ ዱባለ፣ ልዑል አስራተ ካሳ፣ ጀነራል ሌተናል አበበ ገመዳ፣ ሪር አድሚራል እስክንድር ደስታ፣ ራስ መስፍን ስለሺ ስማቸው እየተጠራ በአብዛኞቹ ላይ 93 ድምፅ ተሰጠ። በዕለቱ በተደረገው ድምፅ አሰጣጥ በ37ቱ ላይ በ93 ድምፅ፣ በሌሎቹ ላይ ከ92 እስከ 51 ድምፅ በሆነ ውሳኔ እንዲረሸኑ ተወሰነ።
ቀደም ሲል የደርግ አባላት ቁጥር በተለያዩ ምክንያቶች ቀንሶ 93 ደርሶ ነበር። በዚህ ስብሰባ ላይ የተገኙ 93 ነበሩ። በድምፅ አሰጣጡ ዝርዝር ከፍተኛው ድምፅ በ93 መቆሙ ይታያል። የስብሰባው ቃለ ጉባኤ በወቅቱ የደርግ ዋና ጸሐፊ በነበረው በሟቹ በሻምበል ገብረየስ ወልደሃና መጻፉ በፖሊስ ላብራቶሪ ምርመራ ተረጋግጧል። ስብሰባው እንዴት እንደተጀመረ፣ እንደተመራና እንደተፈጸመ፣ ከደርግ አባላት ውስጥ እነማን እንደተገኙ፣ ምንና እንዴት እንደወሰኑ ምስክሮች ለፍርድ ቤት አስረድተዋል። በደርጉ የስብሰባ ቃለ ጉባኤ ሁለተኛ መዝገብ የሰፈረው የአፈጻጸም ቅደም ተከተል በአይን ምስክሮችም ተደግፏል። በውሳኔው መሠረትም አዲስ አበባ ወህኒ ቤት ተገኝተው ሞት የተወሰነባቸው ሰዎች ቅጣቱን በትክክል ማየታቸውን እንዲያረጋግጡ 9 የደርግ አባላት ሲመረጡ የደርጉ የእስረኛ አስተዳደር፣ የመከላከያ የደህንነትና የሥራ አስፈጻሚ ኮሚቴ እንዲያስተባብሩ በደርግ ጠቅላላ ጉባኤ ተወስኖ እርምጃው ተወሰደ። ህዳር 14 ማታ ቅልጥ ባለና የደርግን ወገን ባለየ ተኩስ 59 ጀነራሎችና ሚኒስትሮች ለመግደል ከተሰማሩት ወታደሮች ውስጥ 6 ቆሰሉ። ይህ ሁሉ ሲሆን የደርግ አባላት ኮሎኔል መንግስቱ ኃይለማርያምን ጨምሮ ታላቁ ቤተ መንግሥት ውስጥ ስብሰባው ሳይበተን ቁጭ ብለው የግድያውን መፈጸም ሪፖርት ይጠብቁ ነበር። በእስር ቤት ውስጥ ታስረው የነበሩና ያንን ዕለት የሚያስታውሱት የልዩ አቃቢ ሁለተኛ ምስክር በዕለቱ የተፈጠረውን እንዲያስረድተዋል። 12 ሰዓት በሚሆንበት ጊዜ በእስር ቤቱ ግቢ ውስጥ ከሌላው ቀን በተለየ ባውዛዎች ይበሩ ጀመር። ከምሽቱ 1 ሰዓት አካባቢ ተጨማሪ የታጠቁ ወታደሮችና የእስር ቤት መኪናዎች መጡ እና እስር ቤቱ ግቢ ገብተው ቆሙ። በዕለቱ የእስር ቤቱ በር በጊዜ ተዘግቶ ነበር። ክፍት በነበረው ቦታ ብርድ ልብስ ሸፈኑበት እና ወደ 1 ቁጥር እስር ቤት ሄደው የእስረኞች ስም መጥራት ጀመሩ። ከ1 ቁጥር እስር ቤት 20 ሰዎችን ጠርቶ አስወጧቸው እና እኔ ወደ ነበርኩበት ቁጥር 2 እስር ቤት መጥተው በሩን ከፈቱ። በዚህ ጊዜ ሻለቃ ጌታቸው ሽበሺና አብሮት የነበረ ስሙ የማላውቀው ወታደር ወረቀት ይዘው ከዚህ ውስጥ ሰዎች ስንጠራ ቶሎ ብላችሁ ውጡ አሉና መጥራት ጀመሩ። እነሱ ስም ሲጠሩ የእስረኞች ኃላፊ ዶክተር ምናሴ ኃይሌና እኔ ምክትል ስለነበርን በር ላይ ቆመን ወደ ክፍሉ እያስተጋባን እስረኞች መጥራት ቀጠልን። በእኛ ክፍል አብረን ታስረን ከነበርነው ውስጥ 27 ሰዎች ተጠርተው ወጡና ከ1 ቁጥር ከወጡ እስረኞች ጋር አደባለቋቸው። ወዲያው በሰንሰለት እያቆራኙ ያስሯቸው ነበር። እስረኞች ሲወጡ ከእስረኞች ውስጥ ኮሎኔል ዓለም ዘውድ ተሰማን መልካም ዕድል ስላቸው እባክህ እናውቀዋለን አሉኝ። ሌተናል ጀነራል ደበበ ኃይለማርያም ተጠርተው በር ላይ ደርሰው ወደ ውስጥ ተመልሰው ከኛ ጋር ታስረው የነበሩ ከአክሱም የመጡ ንቡረ እድ ገብረ ሥላሴ ፀሐይን ይፍቱኝ ብለው መስቀል ተሳልመው ወጡ። ልጅ እንዳልካቸው ታሞ ተኝቶ ስለነበር ስጠራው ደሞ ምን ይሆን ብሎ ወጣ። አብዛኛው እስረኛ በቢጃማ ነበር የወጣው። ከነዚህ ውስጥ ልዑል አስራተ ካሳ ታመው እግራቸው እያነከሰ በቢጃማ ነበር የወጡት። ልብስ ሲቀይሩ መድኃኒት የያዙ ሲባል አሁን ይመለሳሉ ቶሎ ብለው ይውጡ በማለት አስወጧቸው። እስረኞቹ ከወጡ በኋላ የኛ በር ተዘጋ። ወዲያው መኪኖቹ ተንቀሳቀሱና ሄዱ። እኛ ከታሰርንበት ውጪ ሌሎች 4ኛ ክፍለ ጦር ከነበሩ እስረኞች ውስጥ በዛን ዕለት ኮሎኔል ይገዙ ይመኔን አይቻለሁ። እንዲሁም ስማቸውን ለመጥራት ብቸገርም እኛ ከታሰርንበት ውጪ ታስረው የነበሩ እስረኞችን አይቻለሁ። ሰዎቹ ይመለሳሉ ብለን ስንጠብቅ ሳይመለሱ ቀሩ። በማግስቱ ጧት 1 ቁጥር እስር ቤት ውስጥ ታስረው የነበሩ ወታደሮች ቢቢሲ ሬዲዮ ጣቢያ ሲያዳምጡ ሰማን። ከእስር ቤት የተወሰዱ ሰዎች ተገድለዋል በማለት ሲናገሩ ነበር። እንዲሁም ጠባቂ ወታደሮችም እርስ በርሳቸው ስለ ሰዎቹ መገደል ሲያወሩ ሰማን የሚሉ እስረኞች ነበሩ። ህዳር 16 ቀን 1967 ሰኞ ዕለት ጠዋት 3 ሰዓት አካባቢ የቁጥር 1ና ቁጥር 2 እስር ቤት ተጣሪዎች ደጃዝማች ካሳ ወልደ ማርያምና ዶክተር ምናሴ ኃይሌን የማናውቃቸው ወታደሮች ትፈለጋላችሁ ብለው ወሰዷቸውና ከግማሽ ሰዓት በኋላ ተመልሰው መጡና በየክፍላችን ሰበሰቡን። ህዳር 14 ቀን 1967 የተወሰዱት እስረኞች አብዮታዊ እርምጃ ተወስዶባቸዋል፣ ማለትም ተገድለዋል። በተረፋችሁት ላይ ምንም ተመሳሳይ እርምጃ አይወሰድም፣ በአጭር ጊዜ ውስጥ ቃላችሁን እየሰጣችሁ ትፈታላችሁ ብለን እንድንነግር ታዘናል በማለት የኛ ሰብሳቢ ነገረን። ቁጥር 1 እስር ቤትም ይኸው ተገልጾላቸዋል። በማግስቱ ህዳር 14 ቀን 1967 ሻለቃ ጌታቸው ሽበሺ፣ መቶ አለቃ ጴጥሮስ ገብሬና የማላስታውሳቸው ወታደሮች እስር ቤት መጥተው እስረኛውን ሰብስበው ትላንት ለእስረኛ ተጣሪዎች የገለጽነውን ከኛ አፍ እንድትሰሙ ነው። በቀራችሁት ላይ ምንም ነገር አይወሰድም። ጥፋት ቢገኝባችሁም
በፍርድ ቤት ቀርባችሁ በስራትና በገንዘብ ትቀጣላችሁ። ጥያቄውም በትንሹ ቀናት ውስጥ ተጀምሮ ትለቀቃላችሁ። ይህንንም በእግዚአብሔር ስም አረጋግጥላችኋለሁ ብሎ ማለልን። ዝርዝሩን ከዚህ ላይ ተረዱት በማለት ለየክፍሎቹ አንዳንድ ጋዜጣ ዋናውን ሰጠን። ጋዜጣው ላይ ሰዎቹ ስለመገደላቸው ይገልጻል። እስረኞቹን ሲወስዱ ከሻለቃ ሽበሺ ጋር ሻለቃ ካሳ ያራጋው፣ መቶ አለቃ ጴጥሮስ ገብሬ፣ ፍስሐ እንደቶ የተባሉት አብረው ነበሩ። የተቀሩት ወታደሮች አላውቃቸውም። እኛ ከታሰርንበት ቁጥር 1 እና ቁጥር 2 እስር ቤት ውስጥ በጠቅላላው የተወሰዱት 43 ሲሆኑ ጋዜጣው ላይ የተገለጹት ሰዎች 59 ናቸው። ከኛ እስር ቤት ውጪ ሌላ ቦታ ታስረው ከነበሩት እስረኞች ውስጥ ጨምረው መገደላቸውን ጋዜጣ ላይ በማንበባችን አውቀናል። ምሽቱን በትዕዛዙ መሰረት ሰዎቹ ተገደሉ። የወህኒ ቤቱ አባል ሻምበል ነጋሽ ማሞ የ60 ሰዎችን አስክሬን ተረክቦ ደረሰኝ ሰጠ። 60ኛው በዛው ዕለት ከደርጉ ጋር ተዋክተው ራሳቸውን የገደሉት የጊዜያዊ ወታደራዊ አስተዳደር ደርግ የመጀመሪያው ሊቀመንበር የነበሩት የሌተናል ጀነራል አማን ሚካኤል አንዶም አስክሬን ነበር። በግድያው ወቅት በተባራሪ ጥይት የቆሰሉ የደርግ ወገኖች ማንነት ተረጋግጦ በደርጉ የሕክምና መኮንን በመቶ አለቃ እዳለ ገላም በኩል ሕክምና ተደረገላቸው። ለደርጉ ኃላፊዎች አዲስ አበባ ወህኒ ቤት ግቢ ውስጥ በአካል ተገኝተው የአፄ ኃይለ ሥላሴን ጀነራሎችና ሚኒስትሮች ተኩሶ የገደሉ የደርግ አባላት ስም ዝርዝርና የተኮሱት ጥይት መጠን በሻለቃ ጌታቸው ሽበሺ ሪፖርት ተደረገ። በዚሁ መሰረት ሻለቃ ጌታቸው ሽበሺ 43 ጥይት፣ ሻምበል ተፈራ 32 ጥይት፣ ሻምበል ኃይሌ መለስ 25 ጥይት፣ ባሻ ተፈራ ጅፋር 60 ጥይት፣ 50 አለቃ በቀለ ደጉ 32 ጥይት፣ ፒቲ ኦፊሰር ሚካኤል 25 ጥይት፣ የ50 አለቃ ዳምጤ 16 ጥይት፣ ወታደር ደጀኔ አገኘው 40 ጥይት፣ ወታደር ገብረ እግዚእ ብርሃኑ 50 ጥይት፣ ወታደር ገዝባርጊ ብርሃኑ 50 ጥይት፣ ሻለቃ በሻለማ ኩምሳ 7 ጥይት፣ ምክትል መቶ አለቃ ግርማ አየለ 3 ጥይት። በግድያው በጠቅላላው 393 ጥይቶች መተኮሳቸው ተረጋገጠ። ይህ ቁጥር በደርግ አባላቱ ብቻ የተተኮሰውን የሚያካትት እንጂ በሌሎች ወታደሮች የተተኮሰውን አይጨምርም። ግድያው ሲፈጸም የነበረው የዓይን እማኝ ይናገራል። ሥራ ጨርሼ ከቀኑ 10 ሰዓት ስወጣ በር ላይ ትዝ እንደሚለኝ 10 አለቃ ገረመው እንዳትወጡ ተብለናል አለኝና ቆየው። 11 ሰዓት ተኩል በሚሆንበት ጊዜ 10 አለቃው ከመሳሪያ ግምጃ ቤት ካቴና አውጧለን እናወጣን። ከዚህ በኋላ ሻምበል ባሻ ደጀን የሚያሽከረክረው እስረኛ ማጓጓዣ ከባድ መኪና ውስጥ ግቡ ተባልንና ከገረመው ጋር ገባን። ሌሎች እነከሌ የማልላቸው 2 ወይም 3 የጦር ሰራዊት አባላት ጭምር ያሉባቸው መኪናዎች እየመሩን በግምት ከ12 ሰዓት ተኩል እስከ 1 ሰዓት መካከል 4 ኪሎ ቤተ መንግሥት ገባን። እንደ ገባን ቤተ መንግሥት ግቢ ውስጥ ፎቅና ምድር ቤት ያለው ሕንፃ ፊት ለፊት አዙሩና አቁመዋሉ። መኪናው ቆመ። ወረድን። አካባቢውን ስናይ ባውዛ ይበራል። ፀሐይ ሆኗል። ዙሪያው በታንክ ተከቧል። ሚሊተሪ ፖሊስ በብዛት አለ። እኛ ከጠሪዎች 3 እርምጃ ርቀን እስረኞቹ ከምድር ቤቱ በየተራ በስማቸው እየተጠሩ ወጥተው እኛ ዘንድ ሲደርሱ በተሰጠን ትዕዛዝ መሠረት የአንዱን እስረኛ ግራ እጅና የሌላውን እስረኛ ቀኝ እጅ አንድ ላይ በማድረግ በካቴና እናቆራኛቸዋለን። ከዚያ በኋላ መኪና ላይ ሚሊተሪ ፖሊሶች ያሳፍራሉ። በዚህ አይነት በግምት ከ50 በላይ ሰዎች ተቆራኝተው መኪና ላይ ተጫኑ። መኪና ውስጥ ገባንና ጉዞ ተጀመረ። በጉዞ ላይ እስረኞቹ የት ነው የሚወስዱን ወቴ ሲሉኝ እኔም አላወቅኩም አልኳቸው። ሜክሲኮ አደባባይ ደርሰን ወደ ወህኒ ቤት መስመር መኪናው ሲጠመዘዝ ደስታ ተሰማቸውና ወህኒ ቤት ከገባን ጥሩ ነው፣ ቤተሰቦቻችንም ይጠይቁናል ብለው ተወያዩ። ጉዞ ቀጠለና የአዲስ አበባ ወህኒ ቤት ግቢ በር ተከፍቶ መኪናው እስረኞቹን እንደያዘ ሲገባ በመኪናው መብራት ሳንጃ ያለው መሳሪያ ይዘው የተደረደሩትን ወታደሮች እስረኞቹ ሲያዩ በመደናገጥ ተንጫጩ። ራስ መስፍን ስለሺ ይህ ባሪያ ሊፈጀን ነው፣ ለፍርድ ሳንቀርብ ፍርድ ይታይልን እያሉ ጮሁ። ሌሎቹም ተንጫጩ፣ አስተጋቡ። መኪናው ወደፊት ሄደና አዙሮ ቆመ። እስረኞች ወርደው በሰልፍ መደዳ የሕንፃው ግንብ ከኋላቸው ሆኖ ቆሙ። የመኪና መብራት ይበራባቸዋል። ፊሽካ ድምፅ ተሰማ። ማን እንደነፋ አላውቅም። 2 ጊዜ እንደተነፋ ተኩስ ተከፈተ። ተኩስ የተከፈተው በተደረደሩት እስረኞች ላይ ነው። በርቀት ግቢ ውስጥ ምንም መሳሪያ ሳንይዝ በማናውቀው ሁኔታ በተፈጠረው ተኩስ ተደናግጠን እናያለን። በጥይት ጭንቅላቴን ተመታው። ሆስፒታል ገባው። ከዚህ በኋላ የሆነውን አላውቅም። መጀመሪያ እኔን ግደሉኝ
ኮሎኔል ያለም ዘውድ ተሰማ ስለ ግድያው አፈጻጸም ኮሎኔል ተስፋዬ ወልደ ስላሴ ሰብሳቢው አጠገብ ሆኖ ሂደቱን በመገናኛ ሬዲዮ ይከታተል ነበር። በስተመጨረሻም የግድያው ዋና አስፈጻሚ ሻለቃ ጌታቸው ሺበሺ ከተገዳዮቹ መካከል ኮሎኔል ያለም ዘውድ ተሰማ እየፎከሩ መጀመሪያ እኔን ግደሉኝ እንዳሉ፣ ጄኔራል አሰፋ አየነ እጠቅማቸዋለሁ አትግደሉኝ እንዳሉ ከርሻናው በኋላም ቀብራቸው መፈጸሙን ሪፖርቱን ለጉባኤው አቀረበ። ታሪክም እያንዳንዷን መዝግቦ እንዲህ አኖረ። የተከበራችሁ የነበር ሚዲያ ተከታታዮች ለዛሬ በይህም ነበር መሰናዶ የ60ዎቹን ግድያ ተመልክተናል። በሐዘን በጸጸት ከምናስታውሳቸው ጥቁር ታሪኮቻችን መካከል በደርግ በግፍ የተገደሉት የኃይለ ሥላሴ ባለስልጣናት ሁኔታ ነው። እውነት ለመናገር እንዲህ ያሉ ታሪኮችን ማንሳት፣ እንዲህ አይነት ታሪኮችን ማስታወስ ዋና ቁም ነገሩ ከስህተቶች ለመማር ነው። አኩሪ የሆኑ የአባቶቻችንን ጀግንነትና ጥበብ ደግሞ እንድናስቀጥላቸው ነው። እንደ አድዋ፣ ጉርአ፣ ጉንደት፣ ካራማራ የመሳሰሉ የድል ታሪኮቻችንን በኩራት ስንናገራቸው እንደ ሰገሌ ጦርነትና የ60ዎቹ አይነት የእርስ በርስ ግድያዎችን ደግሞ ከስህተቶቻችን እንድንማርባቸው ነው። ምክንያቱም የ60ዎቹ ግድያ የደርግን ታሪክ ጥላሸት ከቀቡት ክስተቶች መካከል ዋነኛው ነው። በአኩሪ ታሪኮቻችን እንኩራ፣ ከስህተቶቻችን እንማር እያልን የዛሬውን የይህም ነበር መሰናዷችንን በዚሁ እንቋጫለን። ስላደመጣችሁን ስለተከታተላችሁን ከልብ አድርገን እናመሰግናለን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በድጋሚ ልናስታውስ እንወዳለን። መልካም ጊዜ።